ዛሬ በ2009 2010 ፎርብስ የሚባል እንትን ያወጣው አንድ መረጃ ነበር። አፍሪካ ውስጥ ቢሊዮነሮችን በማፍራት ከግብጽና ኢትዮጵያ አንደኛና ሁለተኛ ሆነዋል። ድንገት የግለሰብ ቢሊዮነሮች በአገር ውስጥ ተከሰቱ። ወቅቶችን ታስብ እንደሆነ የግብጽ የአረብ ስፕሪንግ የነበረበት ጊዜ ነው። ኢትዮጵያ ውስጥም ህወሓት ከስልጣን የሚወድቅበት ጊዜ ነበርና አብዛኛው ስልጣን ላይ የነበሩ ሰዎች በኃላፊነታቸው ስር የነበረ የመንግስት ንብረትና ገንዘብ ወደ ግል ንብረት በማዛወር ተጠምደው ነበር። በሚቀጥለው ዓመት ፎርብስ መረጃ ሲያወጣ ኢትዮጵያ ውስጥና ግብጽ ውስጥ ባልተጠበቀ ሁኔታ ቢሊዮነሮች በዙ። ምን ሰርተው ምን አምርተው ምን ሸጠው ምን ለውጠው ነው ምን እንደው ስታስበው በኢትዮጵያ ኬዝ ኦሎፈሰደን በአመትና በሁለት ዓመት ጊዜ ውስጥ የሆነ ሰው ቢሊዮነር ሲሆን የሆነ ቦታ ላይ ደላላ ሆኖ ታውቀው የነበረ ሰው ዛሬ የህንጻ ባለቤት ሆኖ ካየው ጦርነትን ወይም የሀገርን መፍረስ አጋጣሚ ተጠቅመው የሚበለጽጉ ሰዎች አሉ። አብዛኞቹ እነዚህ ሰዎች ደግሞ በመንግስት መዋቅር ውስጥ ያሉ ግለሰቦች ናቸው። ምናልባት እኔ ስጋ መዘጋጃ ቤት መሬት የሚዘርፋል ወይ የሆነ ነገር ዶክመንት ተቃጥሏል ብሎ በኋላ ላይ ከቤቱ ሌላ ፎልስ ዶክመንት ወስዶ ይሄ ዶክመንት የኔ ነው የኔ ንብረት ነው ብሎ የሆነ ነገር ይጠይቃል። ጦርነት በተለይ ከጦርነት ጋር ተያይዘው የሚመጡ ስርዓት አልበኝነቶች ከባድ ብዙ ሰዎች ይገደላሉ። ብዙ ሰዎች የሚፈልጓቸውን ሰዎች የሚያድኑበት ጊዜ ነው። ብዙ ሰዎች ያችን አጋጣሚ ተጠቅመው የሚከብሩበት ጊዜ ነው፣ የሚዘርፉበት ጊዜ ነው እና ጦርነት እጅግ በጣም ፈርጀ ብዙ የሆነ ዳሜጅ ያደርሳል፣ አገር ይጎዳል።